ሰላም ሰላም ጓደኞቼ ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሁሉ ሰላም። እናንተ ጋር እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ይዤ የመጣሁት ማለት ነው ኩስ ማሽ ልሰራ ነው። ይሄ ውስጡ ይወጣና ይሄን ማለት ነው በዚህ ትናንት ድንቹንም እንደዛ የፈረንጅ ቃሪያ አለ እሱም እዚህ ያደርጋለሁ። ይሄ እንትን ማለት ነው። ሩዙን አዘጋጅቻለሁ። በቅዶንስ፣ ናና፣ ቲማቲም፣ ሽንኩርት እና ነጭ ሽንኩርት አለው። ያው እንደ ወረቀንም የሰራሁት እኛ ጋር ስጋ ስለማይበሉ የማይበሉ ሰዎች አሉና እንደዚህ በእንትን ባስኬት በክብራ ነው የሚፈልጉት ማለት ነው። ስጋን ጨምርም ማለት ነው እና ሎሚ፣ የወይራ ዘይት፣ ጨውና ቁንዶ በርበሬ እና ሮማን አለው ማለት ነው። እንደ ወረቀ ነብ ነው የሰራሁት። አብራችሁን ተከታተሉ ማለት ነው። ላይክ እና አሁን ይሄንን እናውጣለን ማለት ነው። አስባራለሁ ለነፍሱ በጣም የሚያደክመው አንቺት ከዛ ዲስቁርዝ የሚያቀርታለን ወንጀም ታረግን ባላውኝ ስኩኒ እንዴ ስኩኒ ይባል ነው አንታረለ ስኩኒ መሰለኝ በአማርኛ ምንድነው የምታውቁት ካላችሁ። በዚህ ግን ኩሰን እንትን እንዳይልብን እንዳይቀደልብን በጥንቃቄ ነው ማለት ነው። ድንቹንም እንደዚህ
እንደዚህ አረግ ነው ድንቹ እንደዚህ እንግዲህ እዚህ ከተሰማ ግን ይቅርታ እናንተ ይሄው እንግዲህ እንትን ብያለሁ ጨርሻለሁ ማለት ነው። ያያችሁት ውስጡን አውጥቼዋለሁ ማለት ነው። ይሄ ነው የድንቹ ነው። ይሄ ደግሞ የኮሶ ነው ማለት ኮሰና እዚህ ጋር አደርጋለሁ ማለት ነው። እዚህ ውስጥ ሩዙን እጨምራለሁ እዚህ ውስጥ ኮሶውን ትንሽ እንደውም ተቀዳል እዚህ ጋር አካባቢ ማለት ነው። በጣም ጥንቃቄ ያስፈልጋል። እና አሁን ወደ ሩዙ ለከት እዚህ ውስጥ ማለት ነው። አብራችሁን ሁኑ። ይሄ እንግዲህ ጨርሻለሁ ማለት ነው። ያችሁ ግን ክፍተት መፍጠር የለበትም። እዚህ ጋር በደንብ ጥብቅ እንዲያደርገው ክፍተት ካለው ግን ይወርቃል ማለት ነው። እዚህ ጋር ያችሁ ከውስጥ ያወጣሁት ማለት በዚህ ነው የምናወጣው። የድንቹ ነው ትልልቅ ከሆነ ትንሽ ሆነ መሰለኝ አሪፍ ነው ማለት ይሄ ድንቹ ነው። ድንቹን ስለሚወዱት እዚህ ውስጥ አደርገዋለሁ። ከዛ ሶስት ጨምርበታለሁ ማለት ነው። ከውስጥ ልጆቹ ይወዱታል ነው። ያኛውን ግን አይበሉትም ኮሳውን ማለት ነው። ድንቹ ስለሚበሉ እንደዚህ ከውስጥ ክፍተት ባለው ጨምራለን። ሌላም ነገር መስራት ካለ ይሰራበታል። ያው እኔ ግን አልፈልገውም። ቦታ ባለው ውሃ ስናረግበት የራሱ ሶስ እንሰራበታለን። እናረበት ክፍተት ይፈጥራል። ከዛ ይሄኛው ሩዙ ማለት ይሄ ይወርቅና እንትን ይደፋል ማለት ነው። ሩዙ እንደዛ እንዳይሆን ክፍተት መፍጠር የለበትም። እንደዚህ እንዳለ እንዲበስል ማለት ነው። በጣም ይነቃነቅ ሲጋ ተርፋኛለች። ደግሞ ወረቀና ልጠቀልለው ማለት ነው። አይ መሰል አሁን ደግሞ ሶሱን እንስራ።
ሶሱን ሰርቻለሁ። እንትን አድርጌበታለሁ። ቲማቲም የተፈጨ ቲማቲም ዲል ማጂ ጦማት የሚባለው ማለት ነው። ሎሚ፣ ጨው፣ ቁንዶ በርበሬ ነው። ትንሽ በርበሬ አድርጌበታለሁ። እኛ ቤት እንደዚህ ነው የሚፈልጉት ማለት ነው። ሁሉም በየቤት የተለያየ ነው እና ይሄ ማለት ነው ብስባው ይሄን አድርጌበታለሁ እና የወይራ ዘይት አደረገና ማለት ከዛ ይሄንን ቀስ ከዛ ጥደዋለሁ ማለት ነው። ሶስት ሰዓት ምናምን ወይ 2 ሰዓት እንደ እሳቱ ነው። ቀስ አድርጌ ነው የማበስለው ማለት ነው። እንዳያባስር እንዳይዝብን እና ይሄን ይመስላል ማለት ነው። ኩሳችን ደግሞ በስሎ ደግሞ አሳያችኋለሁ ማለት ነው። እንግዲህ ኩሳችን ይሄ ነው ማለት ነው። አሁን በስሎ ጨርሶ ማለት ነው። አጥፍቼዋለሁ። ያው እኛ ቤት እንትን ነው የሚፈልጉት ይሄን ሶሱ ማለት ነው። በጣም ነው የሚወዱት ማለት ነው። እቺ ደግሞ ወረቀት ሳህን አድርጌበታለሁ ማለት እንትን እንዳይ ማለት ነው። የተጠቀለለው እንዳይከፈል እንዳይፈታ ይረዳዋል ማለት ነው። ይሄ ሳህን ያደረኩበት ለዛ ነው እና ይሄን መሰራ ወረቄ ነማችን ነው። ኩሱ ይሄ ነው ማለት ነው። ኩስማሽ ድንች ነው የሚታየው ኩሱ አይታየው ማለት ነው። በጣም እንትን አለ አጭት ከዛ መጀመሪያ ሶሱን አነሳለሁ። ከዛ ኩሱን አነሳለሁ ማለት ነው። እና ይሄን ይመስላል።